ዛሬ የምንመለከተው ታሪክ በቃ ምንም ነገር ያልነበረው ገንዘብ፣ ተስፋ፣ ምንም የወደፊት ዕጣ ፈንታ የሌለው አንድ ሰው አንድ በጣም ቀላል የሆነ ልማድን በመከተል ብቻ ሕይወቱ እንዴት ሙሉ በሙሉ እንደተለወጠ የሚያሳይ ነው። እናም በእነዚያ ጸጥ ባሉት የንጋት ሰዓታት ውስጥ ያደረገው ነገር ምናልባት ለብዙዎቻችን ጥያቄ መልስ ሊሆን ይችላል። ይሄ ጥያቄ በሕይወት ውስጥ የሆነ ቦታ ላይ ተተብትቦ እንደቀረ የተሰማው ማንኛውም ሰው የሚጠይቀው ጥያቄ ነው። የዛሬው ታሪካችን ዋና ገጸ ባህሪ የሆነው ቶማስ በየቀኑ የሚኖረው ከዚህ ጥያቄ ጋር ነበር። እናም ይሄ ስሜት ሁላችንም የምናውቀው ስለሆነ በቀጥታ ወደ ታሪኩ እንድንገባ ያደርገናል። እንግዲያ የቶማስን ሕይወት የለወጠውን ያንን ትልቅ ምስጢር ከማግኘታችን በፊት መጀመሪያ ላይ ምን ያህል ተስፋ አስቆራጭ ሁኔታ ውስጥ እንደነበር እንይ። እንግዲህ ቶማስ በአንድ ትልቅ መጋዘን ውስጥ የሌሊት ዘበኛ ሆኖ ነው የሚሰራው። ሕይወቱ ቀላል አልነበረም። ደሞዙ ለኑሮ በጭንቅ ነው የምትበቃው። የሚኖረው በጣም ትንሽ ክፍል ውስጥ ነው። አስቡት፣ ቤት ውስጥ ያለው ፋን ተሰብሯል። የሚተኛውም መሬት ላይ በተነጠፈ ፍራሽ ላይ ነው። ተንክሮ ይሰራል። አዎ፣ ግን ድካሙ ምንም አይነት ለውጥ ያመጣለት አልነበረም። እስኪ በዓይነ ሕሊናችሁ ሳሉት። ዓለም በሙሉ ወደፊት ሲራመድ፣ እሱ በእንቅልፍ ያሳልፋል። ይሄ የሥራ ሰዓት ከሌሎች ሰዎች እንዲገለል እና አዲስ ክህሎት ለመማር ወይም የተሻለ ዕድል ለማግኘት ምንም አይነት ዕድል አልሰጠውም። ከሌሊት ሥራ በኋላ ሰውነቱ ዝሎ ስለሚገባ ከእንቅልፍ ውጪ ምንም ነገር ለማድረግ ጉልበት አልነበረውም። እናም አንድ ቀን ጠዋት ከሥራ ሲወጣ ስልኩ ጮኸ። እናቱ በድንገት ታማ ሆስፒታል እንደገባች ተነገረው። እናቱ አልጋ ላይ ሆነው በደከመ ድምፅ ልጄ እባክህ ሕይወትን አታባክን ብለው የለመኑት ልመና ለውጡን የለኮሰው ይሄ ነበር። በዛች ቅጽበት የሆነ ነገር ውስጡ ላይ ተሰበረ። በራሱ አቅመ ቢስነት ላይ ከፍተኛ ንዴት ተሰማው። በእናቱ ቃል ልቡ ከተሰበረ በኋላ ቶማስ በሕይወቱ ለመጀመሪያ ጊዜ ለለውጥ ዝግጁ ነበር። ግን እንዴት? መልሱ የመጣው ካልጠበቀው ቦታና ሰዓት ነበር። ወደ ከተማ በሚመለስበት አውቶቡስ ውስጥ ከአንድ ስኬታማ ነጋዴ ከአቶቹን ጋር ይተዋወቃል። ቶማስን ያስደነገጠው ግን ሰዓቱ ገና ጠዋት 18 ሰዓት መሆኑላ እንደ አቶቹን ያለ ስኬታማ ሰው በዚህ ሰዓት ነግቶ ምርታማ መሆኑ ነበር። አቶቹንም የራሳቸውን ሕይወት የቀየረውንና የቶማስንም ሕይወት ሊለውጥ የሚችለውን ትልቅ ምስጢር ነገሩት። ከጠዋቱ 5 ሰዓት እስከ 7 ሰዓት ያሉት ሰዓታት አሉና ቀጠሉ። እነዚያ አስማታዊ ሰዓታት ናቸው። ይህ ልማድ ያለውን ተጨባጭ ጥቅምን ለማጎላት እስኪ ይህንን ቁጥር እንመልከት። 730 ይህ ቁጥር በየቀኑ 2 ሰዓት ቀድሞ በመነሳት ብቻ በዓመት ውስጥ የሚገኙትን ተጨማሪ ሰዓታት ይወክላል። አስቡት፣ በቀን 2 ሰዓት፣ በሳምንት 14 ሰዓት፣ በወር ደግሞ 60 ሰዓት ይሆናሉ። ይህ ማለት በአንድ ዓመት ውስጥ ሌሎች ከሚያባክኑት ጊዜ የ3 ወር ተጨማሪ ምርታማ ጊዜ ይገኛል ማለት ነው። ይህ እኮ ትልቅ ተወዳዳሪነትን ይፈጥራል። እሺ፣ ታዲያ ይህ ተጨማሪ ጊዜ እንዴት ነው ሕይወትን ሊለወጥ የሚችለው? አቶቹን ለቶማስ ያካፈሉትን ተግባራዊ ሊሆን የሚችል ሥርዓት እንመልከት። አቶቹን ይህንን ጊዜ የመሠረት መገንቢያ ጊዜ ብሎ ነው የሰየሙት። ይህ ስም ራሱ ይናገራል። ትርፍ ጊዜ ብቻ አይደለም፣ ነገር ግን በራስ ላይ ኢንቨስት ለማድረግ የተወሰነ ጊዜ ነው። ሕይወትን እንደ ቤት ብናስበው ጠዋት የምንነሳባቸው ሰዓታት የቤቱ መሠረት ናቸው። ሥርዓቱ በጣም ቀላል ነው። በሁለት ይከፈላል። የመጀመሪያው ሰዓት ከ5 እስከ 6 ሰዓት የገንዘብ ሁኔታን ሊለውጥ የሚችል አንድ ክህሎት ለመማር ይውላል። ሁለተኛው ሰዓት ደግሞ ከ6 እስከ 7 ሰዓት ሰውነትንና አእምሮን ለመገንባት፣ ለምሳሌ ለ30 ደቂቃ ስፖርት መስራትና ለ30 ደቂቃ ማንበብ ወይም ማሰላሰል። ግን ይሄ ሥርዓት ውጤታማ እንዲሆን ወሳኝ ሕጎች አሉት። የመጀመሪያው በየቀኑ ያለማቋረጥ 5 ሰዓት ላይ መነሳት ነው። ምንም ድርድር የለም። ሁለተኛው በቂ ረፍት ለማግኘት ማታ 9 ሰዓት ላይ መተኛት ነው። ሦስተኛውና ወሳኙ ደግሞ የመጀመሪያው ሳምንት በጣም ከባድ እንደሚሆን አውቆ በጽናት ማለፍ ነው። ሰውነት ለአዲስ ልማድ እስኪለምድ ድረስ ይቃወማል። ዋናው ነገር ያችን የመጀመሪያዋን የትግል ሳምንት ማለፍ ነው። ንድፈ ሐሳቡ ግልጽ ነው፣ ግን በተግባር ይሠራል። አሁን ወደ ቶማስ ታሪክ እንመለስና የሥርዓት ሕይወቱን እንዴት እንደቀየረው እንይ። ለውጡ ቀላል አልነበረም በጭራሽ። የመጀመሪያው ሳምንት ስቃይ ነበረ። ሰውነቱ ተቃወመው፣ አእምሮም ሰበብ ፈጠረ። ነገር ግን የእናቱን ፊት እያሰበ በድካም ውስጥ ሆኖ በዩቲዩብ የኤክሴል ትምህርቶቹን መማር ጀመረ። ይህ ቁርጠኝነት ለውጡን እውነተኛና ተቀራራቢ ያደርገዋል። ይህ የጊዜ ሰሌዳ የቶማስን እድገት በደንብ ያሳያል። በመጀመሪያው ቀን ትግል ነበር።
በ20ኛው ቀን አካባቢ ግን ልማዱ ቅርጽ መያዝ ጀመረ። በ87ኛው ቀን ያገኘው ክህሎት የደረጃ እድገት አስገኘለት። ከአንድ ዓመት በኋላ ደግሞ ሙሉ በሙሉ አዲስ ሕይወት መኖር ጀመረ። ይህ ንጽጽር የለውጡን ስፋት በሚገባ ያሳያል። ከሌሊት ዘበኝነት ወደ አካውንታንትነት፣ ከተስፋ መቁረጥ ወደ በራስ መተማመን፣ ከድካም ወደ ጤናማነት። ለውጡ በሁሉም የሕይወቱ ዘርፍ ነበር። ከአንድ ዓመት በኋላ ቶማስ የተናገረው ይህ ቃል ትልቅ ትርጉም አለው። የንጋቱ 5 ሰዓት ልማድ ለአጭር ጊዜ መፍትሔ ሳይሆን የሕይወት ዘመን ሥርዓት መሆኑን ያጠናክራል። ስኬት በየዕለቱ የሚተገበር ነገር ነው። የቶማስ ታሪክ አንድ ቀላል ልማድ ምን ያህል ኃይል እንዳለው ያሳየ። አሁን ጥያቄው ይህንን ኃይል ራሳችን ሕይወት እንዴት መጠቀም እንችላለን? የዚህ ታሪክ ዋናው ትምህርት ይሄ ነው። ልዩነቱ ያለው ተሰጥኦ ወይም ዕድል ላይ አይደለም። ልዩነቱ ያለው ሌሎች በሚተኙበት ጸጥታ የሰፈነበትና ትኩረትን በማይሰርቅ የንጋት ሰዓት ላይ በሚደረገው ነገር ላይ ነው። ስለዚህ ለ90 ቀናት የሚቆይ ቀላል ፈተና ይኸው። ደረጃ 1 የማንቂያ ሰዓትን 5 ሰዓት ላይ ማዘጋጀት። ደረጃ 2 በመጀመሪያው ሰዓት የሚገነባን አንድ ክህሎት መምረጥ። ደረጃ 3 የማታ 9 ሰዓት የመኝታ ሰዓትን መጠበቅ። የቶማስ ታሪክ አንድ ነገር ያስተምራል። ሕይወትን መለወጥ ይቻላል። እሱ ምንም ነገር ሳይኖረው ነው ይህንም ያደረገው። የወደፊት ሕይወት በዛ የማንቂያ ሰዓት ማዶ ይጠብቃል። ነገ ጠዋት ምርጫው ይመጣል። ማንቂያውን ማጥፋት ወይስ መነሳት?